በአንድ ትንሽ ከተማ ውስጥ ነበር ይህ የተከሰተው። የፖሊስ ኦፊሰሩ የገበሬ እርሻ በሚመስል ጭር ያለ ቦታ ላይ እያሽከረከረ ሳለ አንድ ወጣት ሰው ፊቱ የገረጣ አስፈሪ ገጽታን የተላበሰ በጎዳናዎች ላይ ወደሱ መኪና እየሮጠ ሲመጣ ተመለከተ። እባክህ መኪናውን አቁምና ወደ ጫካው ተከተለኝ፣ የሞተ ሰው በዚህ አለ አለው። ኦፊሰሩ በሁኔታው ተደናግጧል። ነገር ግን ሰውየው እንዳለው ከኋላው ተከትሎ ወደ ጫካው ጥልቅ ገቡ። ረጅም ርቀት ከተጓዙ በኋላ ያ ሰውዬ በመቆም እጆቹን እያወራጨ ወደ ሞተው ሰው ጠቆመ። ኦፊሰሩም የተቀበረውን ሰው ለማግኘት በፍጥነት በእጆቹ መቆፈር ጀመረ። አፈሮቹን ከቦታው ሲያራግፍ ቆየና የሆነ የተቀበረ ነገር አገኘ። ዞሮም አጠገቡ ለነበረው ሰው ስማ፣ የሆነ ነገር እየታየኝ ነው፣ ና እርዳኝ አለ። ያ ሰው ግን አጠገቡ አልነበረም። የት ሄደ ብሎ ግራ በመጋባት ብቻውን ያ የተቀበረውን ነገር እስኪያገኝ ድረስ በእጆቹ መቆፈር ቀጠለ። በስተመጨረሻ ግን በቁፋሮ ሰዓት ያ የሞተውን ሰው ሰውነት አገኘ። ሰውነቱን ሲመለከት አጠገቡ እርዳኝ፣ የሞተ ሰው ጫካ ውስጥ አለ የሚል ድምፅ ደጋግሞ ሰማ። በፍራቻም ወደ ኋላ ተጠጋ። ያ የቀበረው ሰው ድምፅ ነበር። በመንገድ ላይ አግኝቶት ወደ ጫካ ተከትሎት እየሮጠ እየገባው